ይገርማል ይሄ ነገር እውነት ከሆነ። ይሄ ልጅ ሁሉም ያውቀዋል ቲክቶክ ላይ የክህነትን ልብስ ለብሶ አባነኝ የሚል ህፃን ልጅ ነውና አሁን ማርያማዊት የጻፈችው ላንብብላችሁ። ይህን ጎረምሳ ታስታውሱታላችሁ? ቆሞስ ነኝ በማለት በቲክቶክ አባ የሚል አካውንት ከፍቶ አስተምራለሁ በሚል ሲንቀሳቀስ የነበረ ባለብሬሱ መነኩሴ እየተባለ የሚጠራው አባ አቡሽ ነው። ይህ አወናባጅ ጎረምሳ በትግራይ ክልል በሚገኙ የኦርቶዶክስ ተዋህዶ ወጣቶች እጅ ከፍንጅ ተይዟል። ግለሰቡ ከሚኖርበት ከተማ ርቆ በሌላ ከተማ ከሚገኝ መስጊድ የምንኩስናውን ልብስና ቆቡን አውልቆ ገብቶ ሲወጣና የሐሰት የክህነት ማስረጃውን በመያዝ ዳግም የምንኩስና ልብሱን ሲለብስ በቁጥጥር ስር አውለው። ከሁሉ በላይ የሚገርመው ግብረ ድቁና መጨረስ በማይችልበት እድሜ ቆሞስ ነኝ በማለት ከማጭበርበሩም በላይ ሚዲያ ላይ መሰረታዊ የቤተክርስቲያንን ትምህርት አስተምራለሁ በሚል በቴሌግራም እና በቲክቶክ ላይ ብዙ ሰዎችን በመመዝገብ ላይ መቆየቱ ነው። በጣም ይገርማል። እውነት ከሆነ የእውነት በጣም ይገርማል። ጉድ በሉ። አያችሁ አይደለ? እዚህ ቲክቶክ ላይ ግዕዝ እናነባለን፣ ግዕዝ ተናጋሪ ነን እያሉ ኦርቶዶክስ ነበርን የሚሉት እንደዚህ ያጭበረበሩ እየገቡ እንደሆነ ይሄ ልጅ ትልቅ ማሳያ ነው። እንግዲህ ደግሞ ተጣርቶ በይፋ ሲወጣ እናያለን።